ፍትህ ግን ይወጣል ከሰማይ አበጥሮ ሁሉን ከሚያይ የጊዜ ጉዳይ እንጂ ሁሉ ነገር ከፍርድ ሚዛን የለም ይቀር። ሰላም ሰላም፣ እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ለየት ባለ ቪዲዮ ነው ወደ እናንተ የመጣሁት ማለት ነው። በጣም ስለገረመኝ እና ደግሞ የራሴንም አስተያየት ላክልበት ብዬ ነው የመጣሁት ዛሬ። በጣም የሚገርም ነገር ሰሞኑን በሶሻል ሚዲያችን እያየን ነው ማለት ነው። ይሄ አሳዛኝ ነገር ማለት በጣም አዝኛለሁ። አሳዛኝ ነገር በሉት እና ግን አስተማሪ የሆነ ነገር ነው ማለት ነው። አንድ ፖድካስት እያየሁኝ ነበረ። የፖድካስቱን ስም ከታች የኮሜንት ሴክሽን ላይ የመጀመሪያ እንትን ላይ እጽፍላችኋለሁ። የሚገርም ነው። የድሮ ባለቤቷ አሁን ቃል ኪዳን ሲያሰራይታው ከዛ ስለሱ እያወራችን ነበረ እና በጣም የሚገርም ታሪክ ነው ሼር ያደረገችው አገልጋይ። ከዛ በኋላ እንዴት እንደነበረ ከአንድ ጀምሮ ብቻ እሷ በሚገርም ሁኔታ 4 ደቂቃ ያህል አውርታለች እና እኔ ጭራሽ 30 ደቂቃ እንኳን ያየው ሳይመስለኝ ግን ቁጭ ብዬ ነበረ ስሰማት የነበረው እና የሚገርም ነው። ስለ አገልጋዮቻችን ስለ አገልጋዮች በጣም የሚያሳዝን ነገር ነው የነገረችን። ለእኛ ግን ትምህርት የሚሆነን ለነገ ትምህርት የሚሆን በተለይ ሪሌሽንሺፕ ላልጀመራችሁ ሰዎች፣ ትዳር ላልጀመራችሁ ሰዎች በጣም ትምህርት የሚሆን ከዛ ላይ በጣም ብዙ ነገር የምትማሩበት ነገር አለው እና ሄዳችሁ ፖድካስቱን እንድታዩት እጋብዛችኋለሁ። የኮሜንት ሴክሽን ላይ የመጀመሪያው ኮሜንት ላይ ታገኙታላችሁ ማለት ነው። የዩቲዩብ ቻናሉ ማለት ነው። ሊንኩን አስቀምጥላችኋለሁ ወይ የዩቲዩብን ስም አስቀምጥላችኋለሁ ማለት ነው። በዛ ላይ ግን አስተያየት ለመስጠት በጣም አሁን ባለንበት ዘመን ላይ አገልጋይ ነኝ እያሉ ግን አገልጋይ ያልሆኑ ሰዎች የበዙበት ዘመን ነው። አታላዮች የበዙበት በጣም አታላዮች የበዙበት ዘመን ነው። ስለዚህ እርምጃችንን የምናደርጋቸውን ነገሮች በጥንቃቄ ብናደርግ እንደ መጽሐፍ ቅዱስ ብናይ ለምሳሌ የሆነ ነገር ስናደርግ እና ስንሰማ ከመጽሐፍ ቅዱስ አንጻር ብንሰማ ምክንያቱም የማይመረምረው መጽሐፍ ቅዱስ ብቻ ስለሆነ ትንቢትን ሁሉ ነገር ይመረመራል። ግን መጽሐፍ ቅዱሳችን የሚለው የማይመረምረው የእግዚአብሔር ቃል ብቻ ነው። እግዚአብሔር ቃል መጽሐፍ ቅዱስ ነውና ሌላው ሁሉም ነገር ይመረመራል፣ ሁሉም ነገር ይታያል ከመጽሐፍ ቅዱስ አንጻር ማለት ነው። የምንሰማውን ትንቢት እንኳን ከመጽሐፍ ቅዱስ አንጻር ነው ማየት ያለብንና ባለታሪኳ እንደምትለው ከዚህ አገልጋይ ጋር ነው እንኳን የተጋባችው ትንቢት መጥቶላት ምናምን እንደሆነ እና ትንቢት መጥቶ አዲስ ክርስቲያን እንደነበረች በሰዓቱ እንዳልጠነከረች እሱ ደግሞ አገልጋይ እንደነበረ እና ትንቢት መጥቶላት እንዳገባችው የነገረችን እና ስትነግራችሁ ታሪኩ በቃ በጣም የሚያሳዝን ነው። ትዳር ውስጥ ገብታ ያሳለፈቻቸው በጣም የሚያሳዝኑ እንደ ሴት የሚያሳዝኑ ነገሮች ናቸው። ያው አንዳንድ ነገሮች ትክክል ባይሆኑም በእኔ አስተሳሰብ አንዳንድ ያደረገቻቸው ነገሮች ትክክል ባይሆኑም በእሷ ግን ትክክል ነው ብላ ትዳሯን ለማዳን የሄደችበት ርቀት በጣም 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 የሚያሳዝን ዋጋ የከፈለችበት ነው እና እንደዛ ሆኖ ግን ማትረፍ አልቻለችም እና ልቧ ተሰብሮ መጨረሻ ላይ በቃ አዝና ከዛ ከተለያዩ ከምናምን ብቻ ከአመት ከ2 ዓመት በኋላ እንጌጅ አድርጎ ስታይ ግን የሰውየው የአገልጋዩ ትክክለኛ ማንነት ይሄ አይደለም ከኔ ጋር በትዳር ኖሯል ብላ ነው እዛ ፖድካስት ላይ የቀረበችውና አሁን ዘመናችን ጊዜው ራሱ አገልጋይ ነን እያሉ ግን በጣም የብዙ ሰዎችን ህይወት የሚያበላሹ በተለይ ወንድ አገልጋዮች የእህቶችን በጣም በጣም የሚያሳዝን የእህቶችን ልብ በጣም የሚሰብሩ ደካማ ጎናቸውን እያወቁ እየቀረቡ ደካማ ጎናቸውን ልክ ሲያውቁ በዛ አቅጣጫ እየገቡ ልብን የሚሰብሩ በጣም ብዙ ናቸው። እንደምታውቁት አረብ ሀገር በጣም የብዙ አገልጋዮች ተጠቂ ነን ስቲል ነው። የሚገርማችሁ ማለት በትዳርም በቀጥታም ባይሆን በሌላ አቅጣጫ በሌላ ምናምን በሪሌሽንሺፕም ባይሆን
ላይክ ጸለይንልሽ ምናምን በሚል አስራት በኔ አስገቢ አስራት በዚህ ላኪ እየተባለ ራሱ በጣም ተጠቂዎች ነን፣ አረብ ሀገር ያለን ሰዎች ማለት ነው። ስለዚህ እየተጠነቀቅን ብንሄድ ጉዟችንን እየተጠነቀቅን እንደ እግዚአብሔር ቃል ብናደርገው መጽሐፍ ቅዱስ ብናነብ አንድ ሰው ትንቢት መጣልሽ ወይም ትንቢት አመጣውልሽ ብሎ ሲለን መጽሐፍ ቅዱስ ምን ይላል፣ ስለዛ መጽሐፍ ቅዱስ ምን ይለናል ብለን መጽሐፍ ቅዱሳችንን ብናይ ብናነብ ብናጠና ብንጸልይ እግዚአብሔር ደግሞ ይናገራል እና ባንሸወድ ቀጥታ እንደዚህ ራሳችንን ለክፉ አሳልፈን ባንሰጥ ባይኔ። ምክንያቱም አሁን ጊዜው በራሱ በጣም አስከፊ ነው። ሰዎች በአገልጋይ ነኝ ሽፋን አገልጋይ ነኝ በሚል ሽፋን ብዙ ክፉ ነገሮችን የሚያደርጉበት ዘመን ነው። በጣም መጥፎ ነገሮችን የሚያደርጉበት ዘመን ነውና ስለዚህ በዚህ ጊዜ እኛ እያስተዋልን ብንሄድ በማስተዋል ብንራመድ በጣም መልካም ነው ብዬ አስባለሁ። እቺ ባለ ታሪካችን እንግዲህ ትንቢት መጥቶልኛል ብላ ነው ይሄን አገልጋይ ያገባችው። ከዛ በኋላ የከፈለችው ብዙ ዋጋ አለ እና አገልጋይ ነኝ በሚል ስም በቃ ቤት ምንም ስራ አይሰራም፣ እግሩን ምናምን ሰቅሎ ቁጭ ነው የሚለው። ከዛ ጫና ያደርግባታል። እንደዛው እያለ ደግሞ ኦንላይን እያገለገለ ደግሞ ከሰዎች ከእህቶች ከሌሎች እህቶች ደግሞ ብር ያገኛላለች። ከዛ እሱን ደግሞ ስፔንድ ማድረግ አይፈልግም፣ ለእሷ መስጠት አይፈልግም። ውጪ ወጥቶ ለራሱ እንትን ማለት ነው የሚፈልገው። ብቻ ሙሉ ፖድካስቱን እኔ ከምነግራችሁ እናንተ አንድ ባንድ ብትሰሙት በጣም መልካም ነው። የሚገርም ፖድካስት ነው፣ እንዳያመልጣችሁ። እኔ በጣም ብዙ ተምሬበታለሁ፣ እናንተም ትማሩበታላችሁ ብዬ አምናለሁ። ለዛ ነው የጋበዝኳችሁ ማለት ነው። እንግዲህ እግዚአብሔር እንደ ቃሉ እንድንኖር ልባችንን እግዚአብሔር ያንቃው። አገልጋይ ሁሉ ደግሞ አገልጋይ አይደለም። ስለዚህ መርምረን ፈትሸን አውቀን ነው ሰዎችን ልንቀርባቸው የሚገባው። ከቀረብን በኋላ ሊጎዱን ስለሚችሉ ማለት ነው። በአገልጋይ ነኝ ክርስቲያን ነኝ በሚል ስም ሊጎዱን ልባችን ሊሰሩ ስለሚችሉ በጥንቃቄ እንደ መጽሐፍ ቅዱስ ምንድን ነው የሚለው ሀሳቡ ምንድን ነው፣ ይሄ ሰው ምንድን ነው ሂስትሪው ምናምን ብለን በጥንቃቄ መመርመር አለብን። በተለይ ሪሌሽንሽፕ ውስጥ ልትገቡ ትዳር ልትይዙ ያላችሁ ሰዎች ይሄን ነገር ልብ ብላችሁ እንድትሰሙት በሌላ ፍቅር ጠይቃችኋለሁ። እህታችንም ወጥታ የተናገረችበት ምክንያት ይሄው ነው። በቃ ሪል ማንነቱ የዚህ ሰው ይሄ ነው ብላ ነው ልትናገር የወጣችሁ እና የዛ ሰው ብቻ ደግሞ ታሪክ አይደለም። አሁን ላይ ያለነው ሰዎች አሁን ላይ እዚህ ዘመኑ ላይ ያለን ሰዎች የብዙ ወንድሞቻችን ታሪክ ነው፣ እህቶችም ታሪክ ነው። ስለዚህ እህትም ወንድምም ስንቀርብ ሰዎችን ስንቀርብ በሪሌሽንሽፕ ልንቀርብ ስናስብ መጀመሪያ የእግዚአብሔርን ፍቃድ ማወቅ፣ ከዛ በኋላ በጣም በጥንቃቄ መመርመር። እግዚአብሔር አይምሮን ሰጥቶናል። ስለዚህ በእሱ መጠቀም አለብን። ብቻ ተጋበዙልኝ ይህን ፖድካስት። በጣም ተባረኩልኝ። ብዙ ጊዜ እየተነገረን ግን ማንሰማው ነገር ይበልጣልና ዛሬም እንድትሰሙ ነው ላነቃችሁ ፈልጋለሁ። እንድትሰሙ በዙሪያችሁ ያሉትን ሰዎች ቼክ እንድታደርጉ እንድታዩ። በቃ እንዲህ አይነት ነገር ደግሞ አስባችሁ ከሆነ ሪሌሽንሽፕ አስባችሁ ከሆነ በደንብ ዲፕ እንድታዩ እንድታጠኑ እና እንደዚህ እንድታደርጉ ላበረታታችሁ ፈልጋለሁ። ስለተከታተላችሁኝ አብራችሁኝ ስለነበራችሁ አመሰግናለሁ። ላይክ ሰብስክራይብ ማድረጋችሁን አትርሱ። ቀጣይ ቪዲዮ እስክንገናኝ ባይ ባይ።